የት ሄዳ ነው ታዲያ? ቤት ከሌለች ምን አውቄ ብላ አባ ድሬ እናቷ ጋር ሄደ ይሆን እንዴ? አይ እንደዛ እንኳን የምታደርግ አይመስለኝ። ምክንያቱም ኪራና እሷ መጣላቷን ከሰማች እናቷ ይደብራታል። ስለዚህ ያወቀች እንደዛ ታደርጋለች ብዬ አላስብም። እና አሁን ምንድን ነው የምናደርገው ታዲያ? ጽናትንም እኮ ጠርተናታል። እኔ የምላችሁ ኪራ ጋር እኮ የኪያ ቤት ቁልፍ ሳይኖር አይቀርም። ለምን እሱ ጋር ካለ ገብተን ቁጭ ብለን አንጠብቃትም? ለእሷም ደስ ይላታል አይደል? አዎ በቃ ባዶ እጃችንም መሆናችን ጥሩ አይደለም። የሆነ ነገር ገዝተን ብንገባ ጥሩ። የተቀደሰ ሀሳብ ነው። በዛውም ገበያውን አየት እናድርገው። ቆየሁባቸዋል። ችግር የለውም። እኔ የምልህ ኪራ፣ አንተ ጋር የኪያ ቤት ቁልፍ አለ እንዴ? አይጠፋም። ምን ነው? የለችም መሰለኝ። የሚከፍት የለም። የት ሄዳ? በቃ እናንተ ገቡ፣ እኛ መጣን። ወዴት ነው? እዚሁ ነው፣ መጣን። የት እየሄዱ ነው? ያው አንዳንድ ነገር ንግዛ ነው የሚሉት። ያው በዛውም ቤት ለሞሳ እንላታለን ነው የሚሉት። ኧረ በእናትህ ምን አስቸገራቸው? ይደርስ ነበርኩ። ያው የትልቅ ሰው ነገር ይገባል። በቃ ለማንኛውም እንግባ። እኔም የማላውቀው ሰፈር ገብቼ ላይም በዛብኝ። ና እንሂድ። የት ሄዳ ነው? ጉድ እንዴ! አንተ ይሁን ዘር ጭፍጨፋ ነው። የምሬን ነው። ዘር ጭፍጨፋ ነው ያንቺ። እናንተ ያማችኋል እንዴ? ምን ሆናችሁ ነው? ምን አባይ ይሰራል? ጥጥ እየፈተልኩ አይደል? ከምን አይነት እንቅልፍ እንደቀሰቀሳችሁ ምን ታውቃችኋል? ጥጥ እየፈተልኩ አፈር ተነሳ። ደዛ ተመልሶ ይተኛል እንዴ? ልቀቀኝ። ምን አንተ ስንት ጊዜ ነው እኔ እንደገና ተነጋጋንጂ ቁጭ ወደ አንተ ቁጭ ምንድነው? ምን ሆናችኋል? ሄኖክ ደጋግሜ ነግሬሃለሁ አይደለ? እሷን አንድ ነገር ብታረጋት በጭራሽ አለቀ። ምክንያቱም በእህቴ ቀላላቅ እና ቆይ ምን አደረኳት እንዴ? አንተ ስታስከፋት እኔ መጥቼ ስላጽናናት ነው? ምን አደረገኝ ብላ ነው? ምንድነው? ምን ሆናችሁ ነው? ይሄው ለሚቆረቆር ወንድምሽ ንገሪው እስኪ፣ ምንም ሳታስቀድኝ። ሄና ተረጋጋ። ምን ሆነ ነው? አልረጋጋም ነው እንዴ? ሁሌ እሱ ልክ ነው ማለት ነው እንዴ? በቃ እኔ ሁልጊዜ ሰው ጎዳለሁ ማለት ነው? አንተ ሴቶቹም እንደምታረጋቸው እኮ በደንብ አውቃለሁ። ስለዚህ ከእህቴ ራቅ። ኪያ ነግሬሻለሁ አይደለ? ይሄ ልጅ በጭራሽ አይሆንሽም። ምንድነው ማይሆነኝ እንዴ? እናንተ እኮ ስትረሱኝ ምግብ አምጥቶ አበላኝ በጠየቀኝ። ምንድነው አይሆንም ታዩ የምትሉኝ? እንደዛ ማለት ፈልጌ እኮ አይደለም፣ ግን ደግሞ አንቺም ተረጅኛ። ራስን በትናንት ቦታ ቆማ አላየሁም አይደለ? ስለዚህ እኔም ተቀይሬያለሁ። ዝም ብላ አታውራሽ። የት ነው የምሄደው? ሄና አንተ ሄና ሄና፣ አንቺ ደህና ነሽ? ደህና ነበርኩ። አንተ መተህ ግን ሰላሜን በጠበጥከው። ቤቴን ስቀይር ያወጣህልኝ ወጪ ነው 85,000 ብር እና ከደሞዜ ላይ ተቆራጭ የምታደርገው በ6 ወር የምከፍለው ከደሞዜ ላይ ግማሽ ግማሽ ይሆናል። ከዛ በኋላ ደግሞ ስራውን አቆማለሁ። ምን ማለት ነው? ቢኖረኝና በጥሬው እዚሁ ብሰጥ ደስ ይለኝ ነበር፣ ግን አማራጭ ስላጣው ነው። እኔ እንደ ላንቺ ያደረኩት በወንድምነት እንጂ በብድር አይደለም። እኔም እኮ እንደዛ ብዬ ነበር የተቀበልኩ፣ ግን ከጎናችን ካሉ ሰዎች እንደዚህ አይነት ምላሽ አይደለም ያገኙት። እኔ ክብሬን የምወድ ሰው ነኝ። እንደዚህ አይነት ንቀት ማስተናገድ አልችልም። ያውም ደግሞ ከቅርባችን ከምንለው ከእንደ ጽናት አይነት ሰው። እሷ እኮ ያንን ያለችው ተናዳ ስለነበረ ነው። ንዴትና ስካር እኮ ነው እውነትን የሚያስወራው። እሺ ነው ይሄንን አሹ እንግዳ እየመጣ ነው። ምንም አላደረግም አይደል? አዎ የታጠፉ ልብሶችን እያስገባባን ነበር። እና ስጠራችሁ ይሰማም ነበር ነው ወይስ አውቃችሁ ነው ዝም ያላችሁ? አረ በደንብ ይሰማል። ልመጣ ስል ነው የመጣው። በቃ ሳሎን ነው። እቺ ጦሰኛ የሆነ ሴትዮ ስትንቀለቀል ጦስ ሆነችብኝ። እሺ አሁን ነውም ካልወጣ እንዴት ነው የምናስወጣት? አላውቅም። በቃ ምሩ የሆነ ነገር ትፍጠርላት። ደግሞ በኋላ ከነቃችስ ማሰሪያ ላምጣ።
እንሄድ አይደል? እዚህ ብዙ ቆየን። የት ነው የምንሄደው? ወደ ውጭ እንውጣ። ቤት መቀመጥ ይሰለቻል አይደል? እኔ ሰለቸኝ። በቃ እንውጣ። እስኪ ቁጭ በይ። ምሳ ምን ብላ? ወደ አንቺ ጋር እኮ ስመጣ ምግብ አልበላሁም። ቆይ ሲጀምር ለምን እዛው አልበላም? አንተ እኮ ውጭ ነው መብላት ያለብህ። ቆይ እስከ ዛሬ አንቺ ራስሽ አልነበርሽ እንዴ ውጭ እንዳትበላ ከአንተ ጋር ስበላ ደስ ይለኛል የምትይኝ ነበረው? ዛሬ ምን ተገኘ? እኔ ኧረ በፍጹም እንደዛ አላልኩም። ተሳስተሃል። ምሩዬን ይሻላል። ይሄን ቀይረው። ይሄ ልብስ እኮ እንዴት እንደምወደው በጣም ቆንጆ ነው። ደግሞ ሲያምር እንጋስኪ ለበሰው። ለምንድን ነው የምለብሰው? እንዴ የለበስኩን ብቻማ ለብሳ አትወጣም። በኋላ ቢበርደስ ደግሞ የት ነው የምንወጣው? ምሩ ሀዊ ቆይ ምን ሆናችኋል ዛሬ? አይ ምንም አልሆንም እኮ ለመቀየር ብለህ ቁም ሳጥን ውስጥ እንዳገባ ብለን ነው። ለምንድን ነው የማልገባው? አዎ ሀዊ ልክ ናት። አንተ እንደውን ከልብስ ስትመርጥ ማመናቀር ነው ስራ። በቃ ይሄ ልበስና ሂድ። ቆይ የተፈጠረ ነገር አለ እንዴ? ለምንድን ነው እንደወጣ የፈለጋችሁት? ለምንድን ነው የማትነግሩኝ? ምንድን ነው የተፈጠረው? አይ እምሄድበት አለ ብላኝ ነበር እኮ እንዳይረፍድብህ። እንደው መንገራችሁ የትም አልሄድም። መጨረሻችሁን ቁጭ ብዬ ማየት እፈልጋለሁ። መጨረሻችንማ ካለቃችሁ እስር ቤት ነው። የምን እስር ቤት? አባባል እኮ ነው። እንደዚህ የሚባል አባባል አለ እንዴ? አዎ ብታይ ሀዊ ጎበዝ ናት። ብዙ አባባሎች ታውቃለች። ሀዊ ለእኔ አታስተምረኝ እንዴ? ለአንቺ ያልሆነ ምሩ አንዴ ኪችን ለውራሽ። እነዚህ ልጆች ዛሬ የሆነ የተፈጠረ ነገር ምን አለ? ምንድን ነው? ምን ፈልገህ ነው? ያማል እንዴ? ሁለተኛ ነው እያወራሁሽ እንዳተኝ እና ድምጽ ከሰለቸኝስ አይደለም መተኛት። ታውቃለህ አይደል? ስሜታዊ እኮ ነው። ይኸውልህ እኔም መናደድ እንደምችል ንገሩሽ። አንተ ደግሞ ተዋ። ምንድን ነው ስንት ክፉ ደግ አሳልፈን አሁን እንደማይተዋወቅ ሰው እንደዚህ ፍች ያ ምንድን ነው? ቆይ እኔ የምለው የእሱት ከሌሎቹ ሴቶች በምን ትለያለች? እኔ የምለው እኔ ቆይ ለእሷ ሌላ የተለየ ስሜት ቢኖረኝ እሱ እንደዚህ ነበር እንደሚሆነው? ምን ያው ለእሷ ስሜት እንዳለህ እኮ እናውቃለን። ግን አዎ ትመቸኛለች። ምን ብርቅ ነው እንዳንተ? ይኸውልሽ አለመሸምጠጥሽም አንድ ነገር ነው። በቃ አሁን ተረጋጊ። ያው አላ ግን በወንድምነት ነው፣ ሌላ ነገር አይደለም። ይኸውልህ እኛም በፊት ስንጀማምር እንደዚህ ነበር የምንለው። አክስቴ ልጅ ነች ምናምን ከዝን ምናምን ነገር ነበር የምንለው። ይኸውልህ በእናንተ ጊዜ ደግሞ ሴቶቹ አለቁ መሰለኝ በወንድምነት ምናምን የምትሉት። ይሁን ግን አሪፍ ወደነዋል። እባክህ ወደዛ ስለማታውቃት እኮ ነው እንዴ። ቆይ ሴት መስላ ነው እንዴ እሷ? ይኸውልህ ወንድ ኮማንዶ ታውቃለህ? ኮማንዶ ናት። በቃ አሁን ተረጋጋ። ና እንግባና እናውራለን። ወዴት? ኧረ እኔ አልሄድም በእናትህ። ና አታታከብድ። ሽምግልና መሆን ካለበትም እኮ ታላቅ ቤት ነው መሆን የነበረበት። ታይ በቃ እንጂ ያን ያልማ አታካብጂው። ምናልባት እሷም አልመጣም ብላ ይሆናል። አዎ እሱማ ትላለች። እኔ ልህ እንደያዘኝ እሷንም ይዟት ይሆናል። ጽናት እዛ ግን እንደዛ እንዳትይ። አረ እኔ ለእናንተ ነው እንጂ እንዴት እዛማ እንደዛ ላለሁ። አዎ በቃ ሲጀመር ነገሯ ለመግባባት ነው የሚሆነው እንጂ እሷ እንደዚህ የምታደርግ አይመስለኝም። ደግሞ ሰላም መፍጠሩ ጥሩ ይመስለኛል። እሺ በቃ ለማንኛውም እኔ ወደ ቤት ልሂድ። እንዴ ለምን? አብረን እንደመጣን አብረን እንሄዳለን። አይ እኔ ልሂድ። ሀዊም ደውላልኝ ነበር እና እንሂድና አብረን ወደ ቤት እንሄዳለን። እኔም ብዙ አልቆይም። አይ በሄድ ይሻላል እባክሽ። ምሩ ግን ምን ሆና ነው የቸኮለችው? እኔ እንጃ። ከሀዊ ጋር የሆነ ነገር ሳይኖራቸው አይቀርም። ምን ይኖራቸዋል? አላውቅም። እኔ በቃ እናስጠብቃቸው እንሂድ። አውቃለሁ አጥፍቻለሁ፣ ግን ደግሞ ያው ዝም በል በእናትህ አንተ። እንዴ ቆይ አንተ ከእሷ ጋር ስትይ ለምንድን ነው የሚያበሳጭ? ይሄ እኮ የመጀመሪያ አይደለም አይደል ስትናገረኝ? እንዴ ኪራ ቆይ አንተ እህት ማለት ለእኔ እህቴ አይደለች? እንትን ብሬን ደህና ነኝ፣ አታስብ። እንትን በል ውሃ ጠጣበት እንዳታጋባባቸው። ጋሼ ይሄ ነገር ከዚህ በላይ ሳይሄድ ብትቋጨው ጥሩ ነው መሰለኝ። አዎ ይበቃል። ከዚህ በላይ ክፉና ደግ መነጋገሩ ጥሩ አይደለም። ልጆች አውቃለሁ፣ ያው ትንሽ እኮ ንዴት ስላለብኝ ነው። እሱም ደግሞ ያውቃል። እና እኔ ሄኖክ ምን አለብኝ? ቆይ ከኪያ አይዞና ውስጥ ናት፣ አይሰማም፣ ትጨናነቅ። በሉ አሁን ተነሱና ተቃቀፉ። ተነሱ እንጂ እንደዚህ ነች። ለስንተኛ ጊዜ እንደታረቅን ግን ገብቶሃል? በቃ ይደገም። አጋጣሚው ግን ይገርማል። ሁለት ሰው በአንዴ ታረቀ እኮ። ኧረ
ሰው አስታረቅን፣ ሚስጥር ሰማን። ሰምና ወርቅ የሚባለው ነገር ነው ያላቁም። ዛሬ እዚህ ቤት ነው ያወቅሁት። በጣም ነው ደስ ያለኝ በእውነት። እኔም ፈትቼዋለሁ፣ ወድጄዋለሁ፣ ይሁን ብያለሁ። እንዴ ቆይ እናንተ ሶስታችሁ የሆነ ነገር እያወራችሁ ነው? እኛ ምን አውራ እንደ ቅዱስ? አዎ እኛ የምልክት ቋንቋ እንችል። እንዴት ነው ልናወራ የምንችል? እኔን መሀል አድርገው በምልክት ቋንቋ እያወሩ ነው አይደል? አረጀህ ብለው እየተጫወቱብኝ። ወይ ማርጀቴ። አረ ዝም በላቸው ጋሼ። ቆይ እናስለፈልፋቸዋለን። የት ይቀራል? ዋናው ማርጀታችሁ ማመናችሁ። ቆይ ምንድን ነው ሰጠኝ መሆን ከበደሽ? እናፍቅሽ ጀመር እንዴ? አንቺ ማን ስለሆንሽ ነው ሀዊን በገንዘብ ገዝተሽ ለኔ የምትጠይቂያት? ነገረችሽ እንዴ? እኔ እኮ እሷን ከጠየኳት በኋላ ናሆሜን አገኘኋት። ማንን? የኔ ናሆሜን? ናሆሜን ናሆሜ አትበይው። እንደዚህ ማለት መብት ያለኝ እኔ ብቻ ነኝ። እሺ ቆይ ብለው ምንድን ነው ችግሩ? ድሮ እኮ እኔ ናሆሜ፣ እሱ ደግሞ እማ ኢሉዬ ነበር የሚለኝ። እሱ ድሮ ነው፣ አሁን ግን የኔ ብቻ ነው። እሺ ደግሞ ልጅ ለምትይው ምንም ማስረጃ ስላላመጣሽ ምንም ላደርግ አልችልም። መልኩ ግን እኮ የአባቱ ነው የሚመስለው። ገለተሽ እሱ ጉዳይ አይደለም። እሺ ግን ከቤቴ ራቂ። እኔ እኮ ቤትሽን አልፈልገውም፣ ናሆሜን ነው ፈልገው። እሱን መቼም እንዳታስቢው እሺ። ለስለስ ስልልሽ ጅል መስዬሽ ከሆነ ተሳስተሻል። በቤቴ ከመጡብኝ እንደሚናደፍ ንፍ አውራ ሁኜ ነው የምጠብቅሽ። ገባሽ አይደል? በጣም ፈራሁሽ በእናትሽ። በኋላ ግን አላስጠነቅቅሽኝም እንዳትይ። ደግሞ ሰማሁ ከሐኪም ቤት ባዶ ቅርሽ እንደተመለሽ። ማን ነገረሽ? ሁሉም ሰው እኮ የሚያወራበት አፍ የሚሰማበት ጆሮ አለው። ሰው የሰማ ነገረኝ። እና ምን ይሁን? ምናልባት አንቺ የልጅ አባት ልታረዩ ስላልቻልሽ እኔን ይመርጠኝ ይሆን? ታምኛለሽ? ሁለተኛ አጠገቤ እንዳትደርሽ እሺ። አንቺ ማስረቢ ማንም በጥፊ እንደመታሽ አላወቅሽም። ንቀት ነው የጠሩሽ? ዝም ብለሽ የምትሄጂው? ስለቸኮልኩኝ ነው። ታለሚ አሁንም እንደተቀየምሽ ነሽ እንዴ? ባይሆን እንግዶችን ቤት አታስቀምጣቸው፣ እኔ እመጣለሁ። ግባ። እሺ ወዴት ነው? ሱቅ እየሄድኩ ነው። እሺ እንጂ አመሰግናለሁ። ሲጀመር እናቴ ከሰው እንድጠብቅ አድርጋ አላሳደገችኝም። በራሴ ደግሞ እንዴት ለፍቼ መኖር እንዳለብኝ አውቃለሁኝ። ባይሆን ያዘው ለአንዳንድ ሰዎች ላስቤዛ ይሆናቸዋል። ምን ማለት ነው? ስራ እንደማልሰራ መናገር አይጠበቅብሽም። እሺ ወንድሜ መጣሁኝ። ምን ሆነሻል? ቆይ ምንድን ነው ያልሻት? እሷ ምን እንዳለች አልሰማሃትም እንዴ? ምን አለ አንዳንዴ እንኳን ብታልፊያት። ማለፍን ከኔ በላይ የምታውቀው አይመስለኝም። ጽናት ግን ምን ሆነሽ ነው እንደዚህ ትዕግስትሽ የጠፋው? ያኔም እኮ ስለታገዝኳቸው አይደለም፣ ሁሉንም ነገር እሺ ስለምላቸው ነው። ቆይ እቺ ልጅ ምንና ነው? ጆሲ ተረጋጋ። አሁን እሷ መታ ስትከፍተው ይሄን ቸኮሌት ትሰጣታለህ፣ ይቅርታ ትጠይቃታለህ። ከዛ በኋላ መታ እቅፍ አድርጋ ትስማለች። ትንሿ ቅድም ያደረኩት ነገር ልክ አልነበረም። ይቅርታ አድርጊ። ከዚህ በኋላ እሷ የምትናገራት አይደለም አጠገቧ የመጨረሻ ነው። ደግሞ እሷ ፊት ነበር። ከዚህ በኋላ እሷ አጠገባይ የተወለድክበትን ቀን እንድትረግም ነው አድርገሽ። ብታዪው እኮ እንዴት እንድትሆኑ ስጠብቅሽ እንደነበር ይሄ ጅል። እሺ በቃ ተሆና ንግባ ናሆሜ እኔ ብቻ ነው። ጭራሽ አንቺ እኔን መታሽኝ። በጣም ጥሩ። እናትሽ ሆድ ብትገቢ እንኳን አታመልጭ። ወዴት አባቷ ነው ሄደችው? በሉ ልጆች፣ ሰኒ ጉድ እያለች ነው መሰለኝ ቀረች። እኛ ብንጀምር አይሻልም? ይኸውላችሁ ሲጀመር እኔ እሱን ብዬ አይደለም እዚህ የመጣሁት። ህይወት ናት በአጋጣሚ ያገናኘችን። ደግሞ ገንዘቡ ብዬ አይደለም የቀረብኩት። አውቃለሁ እኮ እኔ በሰዓቱ ስለተናደድኩኝ ነው እንደዛ ያልኩሽ። በጣም ይቅርታ። ግን እኮ ሁኔታሽ እኔን እንዴት እንደተረዳሽኝ ነው የሚያሳየው። ክያ አውቃለሁ እኮ
አንቺ የኔን ወንድምነት በገንዘብ እንደማተምኘው አውቃለሁ። እኔም እኮ የአንቺን እህትነት በገንዘብ አልገምተውም። ይህን ውሸልሸል ልጆች ሽምግልና ተቀምጠን እንደዚህ አይነት ነገር ነውር አይደለም እንዴ? ጋሼ በጣም ይቅርታ። ኪያ ጽናት በሉ አሁን ያለፈውን ተዉና ይቅር ተባባሉ። ተነሱ፣ ተሳሳ ተሳሳ። በቃ ቡና ይፈላል። እኔም ከነጋ አልጠጣውም። እንዴ ወንድሜ ሲኒ እኮ የለንም። 2 ሲኒና 1 ጀበና አለ እንዴ? እየተቀባበሉ ይጠጣሉ። ጭራሽ ኪችን ገብተሃል እንዴ? በቃ ስትገዙ ምን ነው ይሄንን ረሳችሁት? አይ ወንድሜ እንኳን ረስቶት አይደለም፣ እኔ አልፈልግም ብዬ ነው። እንግዲህ ሰኒ ጉድ ጉድ እያለችው ያለችው ይሄን ለማሟላት ይመስለኛል። እሷን እንጠብቃለን አይሻልም? እኔም ከጎረቤት ቢሆን ላጣላገዛቸው ጥሩ እንደዛ ዞር በይልኝ፣ ጥሪልኝ፣ አፍጥኙ፣ ጥረት የታለች? ምን ሆነሽ ነው ገፍትረሽኝ የገባሽው? ላይ ጫውን ጥሪልኝ፣ ጥሪልኝ ብዬሻለሁ። ምንድን ነው የምትጮይው? ምን ፈልገሽ መጣሽ? ማስሎሽ ነው አንቺ እኔን የመታሽኝ? አነሳሽ ልድገምልሽ? አንቺ ልቀቂኝ፣ አንቺ ታረቂያለሽ። ደህና ነሽ? ጨንቆኛል። ሳላቅ ጎዳኋት መሰለኝ። ግን ደህና የምትሆን ይመስልሻል? አሁን መንቃት አለባት ምሩ፣ ያለበዚያ እኮ ተጠያቂ መሆኑ እኔ ነኝ። የናኦሚን ድምፅ ነው የሰማሁት። አሁን መጣ መሰለኝ ምሩ። ምን ልናደርግ ነው? አላቅም አዊ፣ ብቻ የሆነ መላ ፍጠሪ። ሳሎን ካጣሽ ወደዚህ መምጣቱ አይቀርም። ስለዚህ ሂጂ አንቺ። በዛው እኮ ይቀር፣ መኝታ ክፍሉ ነው መግባቱ ይቀራል። እሺ እና ምን እናድርግ? እኔ ማስቡን እያሰብሽ ነው? ምንድን ነው ያሰብሽው? ለምን ዘው ከተናንቆልፋት እንዴት አድርገን እናስገባታለን? ደግሞ ብትታፈንስ? እንዴ ምንም አትሆንም። ከዛ አንቺን አሁን ምን ይዘሽ ሂጂ። ከዛ እኔ እሷን አስወጣታለሁ። እሺ ግን እንዴት እንግታታት? እግሯን እሸት አንቺ